ሰላም ጤና ይስጥልን ውድ የተከበራችሁ ተመልካቾች፣ ዛሬም ለየት ባለና በአንድ አስተማሪ ቪዲዮ ተገናኘን። ዛሬ የምንመለከተው እጅግ ወንዶች ብታውቁት የምትማሩበትን ቪዲዮ ይዤላችሁ መጥቻለሁ። ዛሬ የምንመለከተው ሚስት ካለ ወይም ፍቅረኛ ካለ ከእንደዚህ አይነት ወንዶች መጠበቅ ይኖርብሃል። ዛሬ ፍቅረኛህን ሚነጥቁ ሚስትህን ሚነጥቁ የወንዶችን የሥራ አይነትና ሴቶችስ እንዴት አድርገው ልባቸውን ለእንደዚህ አይነት ወንዶች እንደሚሰጡ በዝርዝርና በስፋት እናያለን። ለዚህ ቻናል አዲስ ሆናችሁ ይህን ቻናል ሰብስክራይብ አድርጉ። ከጎን ያለውን የደወል ምልክት በመጫን በየጊዜው መለቅላችሁን እንደዚህ አይነት አስተማሪ ቪዲዮዎችን ታገኛላችሁ። እንግዲህ ወደ ዛሬ ቪዲዮ አልፋለሁ። መልካም ቆይታ። በመጀመሪያ የምንመለከተው ሚስት ወይም ደግሞ ፍቅረኛ ሊነጥቅ የሚችለው ወንድ ምን አይነት ነው? አንደኛ የስፖርት ቤት አሰልጣኝ። ይህን ስላችሁ ሁሉም አሰልጣኝ ሴት ልጅ ይፈልጋል ወይም ደግሞ አማጋጭ ነው ማለት አይደለም። ነገር ግን ጥቂቶቹ ይህንን ስራዬ ብለው ይሰሩታል። ይህ ወንድ የእሷን ገላና ቅርጽ ካንተ በተሻለ አሳምሮ ያውቀዋል። ቆይ ላሳየሽ እንደሱ አይደለም እያለ ሲዳብሳት የሚውለው እሱ እንጂ አንተ አይደለም። ስለዚህ ጎበዝ እያለ የሚያደንቃት ገላዋን እየጨበጠ እንደሆነ ማወቅ ያስፈልጋል። የልብ ልብ እንዲሰማት የሚያረጋት በሆነው ባልሆነው አጋጣሚ እየነካት እንደሆነ ወቅ። ሴት ልጅ አድናቆት እና ቆንጆ ነሽ መባልን ልክ እንደ አበባ እንደ ቸኮሌት ትወዳለች። ስለዚህ ቦርጭ ላጥፋ ብላ ወጥታ ለሌላ ጎረምሳ ልቧን አስረክባ ልመጣ የምችልበት እድል ሰፊ ይሆናል ማለት ነው። ስለዚህ ብዙ ሴቶች ለስፖርት ቤት አሰልጣኞች ልባቸውን የመክፈት እድላቸው ቀስ በቀስ እየሰፋ ይመጣል። ነገር ግን ይህን ስላችሁ ሁሉም የስፖርት ቤት አሰልጣኞች ይህንን ያደርጋሉ ማለት አይደለም፣ ከጥቂቶቹ በስተቀር ማለት ነው። ሁለተኛ የቢሮ ስራዋን አብራ የምትሰራው ወንድ ይሆናል። ይሄ ወንድ ለአንተ እጅግ በጣም አስቸጋሪ ሊሆን ይችላል። በቀን ውስጥ 11 ሰዓት አብረው ነው የሚውሉት። ለሳምንታት አብረው ናቸው። ሲስቁ አብረው ነው፣ ሲቃለዱ ለሁለት ነው፣ ሲበሉም እየተጎራረሱ እንደሆነ ማወቅ ያስፈልጋል። አንተ ሰምተህ የማታውቀውን ሚስጥሯን እሺ ከዛስ እያለ የሚሰማት እሱ እንደሆነ ማወቅ ያስፈልጋል። ለምንም ነገር ምቹ ማረፊያ እሱ እንደሆነ ማወቅ ያስፈልጋል። አይምሮዋ እሱን ማመን ከጀመረ በኋላ ገላዋ ቀስ እያለ የሚከተል ይሆናል። ስለዚህ ይሄ አብሮ ከመዋል አብሮ ከመስራት ብዙ አመት አብሮ ከመቆየት መላመድ ይመጣል ማለት ነው። ከዚህ ጋር ተያይዞ እጅግ በጣም ከሱ ጋር የቀረበ ግንኙነት እንዲኖራት ይሆናል ማለት ነው። ሶስተኛ የልብ ጓደኛ ወይም ደግሞ በተለምዶ ቤስት ፍሬንድ ነው የምትለው ነው። ስሙ እንጂ ምኑንም ጓደኛ እንዳልሆነ እሷም ያውቃሉ። በትዕግስት ብቻ ምቹ አጋጣሚ እየጠበቀ ነው። እሷም ያንን አጋጣሚ እንዲጠብቅ እድሉን ታመቻችለታለች። ስለዚህ ይህን ነገር በግልጽ ማወቅ ያስፈልጋል። ሁሌም ድምጹን አጥፍቶ ይጠብቃል። ብዙ ነገሮቿን ግድ የማይሰጡት ይመስላል። ስለዚህ ያንን ቀን እየጠበቀ እንደሆነ ማወቅ ያስፈልጋል። ያንን አንድ ቀን የምትጣሉበት ያኔ አስታማሚዋ ሆኖ የሚቀርብ ይሆናል። ያን ጊዜ ስታለቅስ አባባዋ አጽናኟ ሆኖ እንደ መልአክ የሚመጣ ይሆናል። ሁለተኛው ስህተቷ የሚሆነው እዚህ ጋር ነው። የተሻለ ሰው ይገባሻል እያለ ትዳርህን ወይም ደግሞ ፍቅር ላይ መርዙን ይረጨዋል ማለት ነው። ከዚህ ጋር ተያይዞ በደንብ የሚያዳምጠኝ ወንድ እሱ ነው ትላለች። ስለዚህ ሁልጊዜ እስቲ ንገሪኝ እያለ የሚያስጠጋት እሱ እንደሆነ ማወቅ ያስፈልጋል። ገና ሲያያት ገና ስትደውል ንገሪኝ ነው የሚለው። የጽሁፍ መልእክት ሲልክ ሁሉ ደህና ነሽ ግን ብሎ ነው የሚጀምረው። ስሜቷን እንዳለ አውጥታ ነግራ እርቃኗን የምትቆመው አንተ ፊት ሳይሆን እሱ ፊት ነው። ልክ ሲገባና የሆነ ነገሯ ተቀይሯል ብለህ ስታስብ ንገሪኝ እያለ የመጀመሪያ ጨዋታ የሚጀምረው እሱ እንደሆነ ትደርስበታለህ። የዛን ጊዜ ግን እንደረፈደ ማወቅ ያስፈልጋል። ስለዚህ ሴት ልጅ በመጀመሪያ የምትማግጠው አልጋ ላይ ሳይሆን በአይምሮዋ እንደሆነ ቀድመ ከተረዳ ይህ ቀላል ይሆናል ማለት ነው። አራተኛ ዲጄ። ደካማ ሴት የምትጓጓውና የምትኮራበትን ነገር ስለሚያውቅ አብዝቶ ይሰጣታል። ትኩረት መፈለጋቸው ሴቶች እጅግ በጣም ለሱ ማምለጫ መንገድ ሆኖ ይጠቀምበታል። እንዴት አድርጎ ልቧን ማቅለጥ እንደሚችል ያውቃል። በመብራት ትርኢት የሚሰማው ሙዚቃ እየከፈተ በጆሮ አጠጋ ብሎ ወይም ደግሞ አጋጣሚውን ተጠቅሞ ወይም ደግሞ ወደ መጸዳጃ ቤት ስትሄድ ጠብቆ ይህ ዘፈን ላንቺ ነው የከፈትኩልሽ ቢላት እጅግ በጣም ለሱ ቀላል መንገድ እንደሆነ ማወቅ ያስፈልጋል።
የዚህን ጊዜ እሷን ያገኛታል። በሰፊው ህዝብ ፊት ትኩረት እንድታገኝ ያረጋታል። ስለዚህ ሴቶች ትኩረት የሚሰጣቸው ወንድ ጋር ከሱ ጋር ለመኮብለል የማታመነታ ይሆናል። ስለዚህ አቅሏን እስከምትስት ድረስ የምታረገውን እንኳን አታውቅም። የዚህን ጊዜ እሱ ይህንን እድል የሚጠቀም ይሆናል። በመቀጠል አሁንም ቼክ የሚያረጋት የቀድሞ ፍቅረኛዋ ካለ ነው። ስለዚህ ኤክሴ እኮ ነው ምን ችግር አለው ትላለች። ያለፈ ነገር እኮ ነው የሱ ጉዳይ ተዘግቷል ትላለች። አንተ እጅግ በጣም ዘመናዊ ሰው ነኝ፣ ዘመናዊ ወንድ ነኝ፣ ስለዚህ ይሄ ነገር ብዙ ማያሳስበኝም ልትል ትችላለህ። ይሄን ነገር ማወቅ ያስፈልጋል። ይሄ ሰውዬ ገላዋን ያውቃል፣ ሚስጥሯን ያውቃል፣ ድክመቷን ያውቃል፣ ቤተሰቧን ያውቃል፣ እንዴት እንደተጣሉም ያውቃል። ከፈለገ ደግሞ እንዴት እንደሚያገኛት መች እንደሚያገኛት ያውቃል እና በምን እንደምትሸነፍም በስነ ስርዓት ያውቃል። ስለዚህ ይሄን ሰው ነው እንግዲህ ምን ችግር አለው የምትልህ። በዚህ መሃል አንድ አለመግባባት በመሃላችሁ ሲፈጠር እንዴት ነሽ የሚለው መልእክት አፈቅርሻለሁ ነው ያለው ብላ የምትተረጉመው እሷ ነች እንጂ እሱ አይደለም። ስለዚህ ያላለቀ ጉዳይ ቢኖራቸው እንደሆነ ማወቅ ያስፈልጋል። ስለዚህ ቀኑን ጠብቆ መልሶ እጁ ሊያስገባት እንደሆነ ማወቅ ያስፈልጋል። በመቀጠል ፎቶ አንሺዋ ነው። እንደዚህ አይነት ሴቶች ቀላል የሚሆኑት ፎቶ በጣም የምትወድ ከሆነ ነው። የሚያነሳ ፎቶዎች ውብ እንደሆነች እንዲሰማት ያረጋታል። በጥበብ ስም የሚነግራት ነገር ሁሉ በልቧ ውስጥ ሐሴትን ይሞላል። እያንዳንዱ ፎቶዋ፣ አቋሟን፣ አቀማመጧ ይህን ተከትሎ የሚያሽጎደጉዱላት አድናቆት በህልም ዓለም እንድትንሳፈፍ ያደርጋታል። የዚህ ጊዜ ልቧም አብሮ የሚንሳፈፍ ይሆናል። በደንብ የሚያያትና ውበቷን የሚያውቅ እሱ እንደሆነ እንዲሰማት ያደርጋል። ስለ ሰውነቷ፣ ስለ መቀመጫዋ፣ ስለ ቅርጿ፣ ስለ ፊቷ እያንዳንዱን ነገር በዝርዝር ለመንገር ለሱ ቀላል ይሆንለታል። ስለዚህ የዚህን ጊዜ እሷም ደግሞ ልቧን የመስጠት እድሏ ሰፊ ይሆናል ማለት ነው። ብዙ ሴቶች አልጋ ላይ ከመረሳቸው በፊት መማገጥ የሚጀምሩት በአይምሯቸው ነው ብያቸዋለሁ። ይህን ሰው በተደጋጋሚ ባየችው ቁጥርና እንደዚህ አይነት የአቋሟን፣ የመልኳን፣ የሁሉ ነገሯን፣ የጸጉሯን እያንዳንዱ ነገር አድናቆት በብዛት የሚያሽጎደጉድላት ከሆነ ያቺ ሴት አንድ ቀን ለመሄድ የተዘጋጀች እንደሆነ ማወቅ ያስፈልጋል። በመቀጠል በጣም ነው የሚያስቀኝ የምትለው ልጅ ነው። ሴት ልጅ ትኩረትን ከፈለገች አስቃት። ይህ ማለት ለእሷ እጅግ በጣም ቀላልና አደንዛዥ እጽ ማለት ነው። ስለዚህ መሳቅ ከፈለገች ወይም ደግሞ ያ ሰው የሚያስቃት ከሆነ ያ ሰው እሷን ለማግኘት ምንም መልፋት የለበትም። ሁሉም የሚያስቃት ወንድ ከድብርትም ሆነ ከጭንቀት ማምለጫ ወደቧ ወይም ደግሞ ደሴቷ እንደሆነ ትቆጥረዋለች። ሲደብራት ሲከፋት አንተን አታስብም። ስለዚህ የምታስበው እሱን ነው። ስለዚህ ሮጣ ወደ እሱ ትሄዳለች። ስትጨነቅ ከሱ ውጪ ማንንም ማግኘት አትፈልግም፣ ወይም ደግሞ አንተ እሱን እንድታመጣላት ትፈልጋለች። የሴት ልጅ የደስታ ምንጭ ሌላ ወንድ ከሆነ ግማሽ አካሏ እንደዛው ሄዷል ማለት ነው። ስለዚህ በጣም የሚያስቃትን ወንድ ከማምጣት ይልቅ አንተ ሞር ተጫዋች ብትሆን ይመረጣል። ስለዚህ እያንዳንዱ ነገሮችን በጥልቀትና በስፋት ማየት ያስፈልጋል። ሴት ልጅ ከእጅ የወጣችው በአካል ስለሄደች አይደለም። ስሜቷ፣ አይምሮና አስተሳሰቧ ሌላ ወንድ ጋር ሄደ ጊዜ የዛን ጊዜ አታታል። ስለዚህ ነገሩ ሁል ጊዜ የሚጀምረው ጥቃቅን ነው ብለ ያለፍካቸው ነገሮች ትልቅ ሆኖ ይመጡባል። ያቺ ሴት ምልክት ታሳያለች። መጀመሪያ ሚስጥር የምታበዛ ከሆነ ነው። ጓደኛ ለመጀመሪያ ጊዜ ካንተ በኋላ አንተ ሳታቀው ማለት ነው። እንደምታስበው አይደለም የሚል መልስ በብዛት የምትሰጥ ከሆነ ነው። ለፈተና አሳልፈ እየሰጣት እንደሆነ ወቅ። አንተ ሳታቀው ቦታውን የምትለካ ከሆነ ያቺ ሴት አንተን ትወዳለች፣ ታፈቅራለች። ነገር ግን ፈተና ውስጥ እየከተትካት ነው። ስለዚህ የሰጣት ፈተና ደግሞ የመውደቅ እድሏ እጅግ በጣም ሰፊ ነው። ለፈተና አሳልፈ ሰጣታል። ታማኝነትን መጠበቅ እጅግ በጣም የጅል ሐሳብ ይሆናል። ሴት ልጅ ፈተና ላይ ሰነፍ እንደሆነች ማወቅ ያስፈልጋል። ይህንንም ከሔዋን መማር ያስፈልጋል። ስለዚህ ድንበርን ማስከበር ካልቻልክ በገዛ ቦታ ላይ ሌላ ወንድ ይቀመጣል። የዚህን ጊዜ መደንገጥ አያስፈልግም ማለት ነው። እንግዲህ ውድ ተመልካቾቼ ለዛሬ ይዤላችሁ የመጣሁት ትምህርታዊ ቪዲዮ እኔን ይመስላል። እንደተማራችሁበት ተስፋ አደርጋለሁ። በሌላ ጠቃሚ ትምህርታዊ ቪዲዮ እስከምንገናኝ መልካም ጊዜ